ይሸውዳል። 34 ከብት አለ ከአንተ ጋር ነው ስለው ወደ ሳቃየህ እኔን ተወለ ወንድም የዝንብ ጠንጋራ ማውቅ ሰውዬ አሁን መጣ አንተ እኔን እኮ ይሞታል ስም ያጣ ሞታ ይምጣል ይባል ለጥልጭ እንደዚህ ወርዳል ተዋረርካል ይሄ ተቆርጦላል እንግዲህ ፈመሰይ አንዱ ቆርጦ ያወጣዋል በጣም እንጆይ ነው ታረጉበት ለኔ ንግግሩ በጣም ቀላል ይመጣልኛል ዝም ብሎ ነው የሚገባኝ አሁን ሰማሁት ከብቷል ቢዟል ምንድነው ስንት ከብት ነው ስትለው 34 ነው ካንተ ጋር ናቸው ወይ ስለው ሳቀ አሁን ይሄ ውሸቱን መሆኑን የምታውቀው ሳቀ ባያውቅ ግን ባይስቅ ኖሮ ግን ትክክለኛ ቋንቋ ነው አሁን ትክክል ነው 34 ነው እያለ ነበር የሚሄደው ሳቃይና አቆመ ያ ማለት ይሄ ሊያታልል የመጣ ማህይም ኢትዮጵያዊ ነው የደቡብ ልጅ ሊፈምስ ነው የመጣ ያው እንግዲህ ከከብቶች ጋር ፌምስ ሆይዷል ማለት ይቻላል ይመስለኛል የፈመሰ ይመስላችኋል ከከብቶች ጋር ሰላም ኩማ ሰላም ኩማ ማለት ምንድነው በኦሮምኛ ኩማ ማለት ሺ ማለት ነው ኩማ ማለት ሺ ማለት ነው አዎ የሽብር ማለት ሽብር ቁጭ ነው ምንድን ነበር ያ የሽብር ፋንታውን ማለት ነው ኩማ የማርያም አይደለም አቶንጃው ምን ያክላል ፌስቡክ ላይ እኮ አሁን ቅዳሴ ይቀደሳል ውሸት መሆኑን እነ የሽብር ማን ነበር የሽብር ምናምን የሚባሉ ዲሲ የንግስተ ነገስት ማናት ስንዱ ቡናው ወቃጭ ነበረው ልጅ ሚስቱን እኮ ለሌላ እሱ ቡና ይወቅታል ከጀርባ እንደኛ ይወቅታል ሚስቱ እኔ አስናለሁ ይሄው ቡና ወቃጭ ነው አሁን ደግሞ ነጋዴ ሆኗል እሷውን መጥቶ አማራን የሚገለው ታወቀ የሆነ ታስታውሳላችሁ ሚሊተሪ ለብሶ የሆነ ፋይት ኢንክ ለብሶ መጣ ከሌላ ሰው አስደወለ ሄሎ ሰላም 5000 ነው 6000 ገባ በቃ ታወቀ አይደል እንግዲህ እኮ ያኔ እኮ ወለጋ ላይ የሚያልቅበት አረቦች ናቸው እኮ አረቦች ይሄን ሰው የሚከተላል ይሄን ወንደሬ ነኝ ይላል ደግሞ ቀጥል ኩማ ወይ ሞታ እንዴት ነው ጊዜ አላጠፋም ለኩማዎች ጊዜ አላጠፋም በእውነት ኩማ ከኩማውን ምንም ትምህርትም አላገኝም ጨዋታም አላገኝም ምንም አላገኝም ከኩማው ምን ይገኛል ከኩማ ጎፈንድ ቢሰብስቡልኝ ነው የምታገኝ ምንም ሌላ ነገር ኩማ እኮ አንበሳውን መልሳችሁ አንበሳውን አምጡ እያለ ሞታ ሰማይራባ ነው ጎበዝ ትንሽ ሰውን ለመሰብሰብ ነበረ ዝም ብሎ ነው የዩቲዩብ መሸቀያ ነው የምንሆነው ዝም ብሎ አለፍ አድርጌ ላስገባ እስኪ የማይነቃ ህዝብ ጋር መጨቃጨቅ ነው እስኪ እያየው ነው እዚህ ውስጥ ያሉ ሰዎች እስኪ ቆይ አሁን ይሄ አላስገባም ጋይስ አትላቁ አጨናነቃችሁት እኮ ገዝቱ ምን ናችሁ ይበቃል 2000 ሰው ካለ በቂ ነው ኦኬ ቀደም ብርጅስቶ እንዳለችው እንግዲህ ለምንድነው አሜሪካኖች አውሮፓኖች የጦርነቱ ጊዜም ተዋትን ትግሬን በጣም ይረዱታል ሳተላይት ስልክ መድኃኒት አልሚ ምግብ ይሰጣሉ በሁለት ዓመት ጦርነቱ ጊዜ ካስታወሳችሁ ዛሬ ደግሞ አማራ ይሄን ያህል ሲያልቅ ለአማራ ከቀይ መስቀል ጀምሮ እኮ አይቆሙለትም ስትሉ አማራ በጣም በትልቁ የሚታወቅ ህዝብ ታላቅና ኃያል ህዝብ ነበር እነሱ እንደዚህ ነው የሚያውቁት አሁን እንትኖች የአፍሪካ ሪሶርስ ያስቆመን እሱ ነው ብለው ያስባሉ እና እነዚህ የውስጥ የጥቁር ጣሊያኖች ከኦሮሞ ከዚህ ከኤርትራ ከምን የወጡትን ይዘው ተጠቅመው ነው የሚሰሩ አማራን የሚያጠፉትና ለዚያ ነው አሁን የአፍሪካ አምባሳደር ምንድነው የአሜሪካን አምባሳደር ሽሬ ሄዷል ሽሬ ቅድም እንዳለችው ብሪጅስቶን የመቀሌ የትግራይ ዋና ከተማ አድርገውታል ለምን ካላችሁ ወታደራዊና የደህንነት ተቋማቸውን እዚህ አድርገዋል ለወልቃይት ቅርብ ነው ለሱዳን ቅርብ ነው ለኤርትራ
መካከል ላይ ያለ ስለሆነ ወደ ሽሬ ዞሯል። አሁን መቀሌ ቀርቷል። ስለዚህ እዚያ ለምን ይሄዳሉ ስትሉ ነጌታቸው አሰፋ እንደወጡት አሁን ለሞንጆሪ ነው በቃ በቅርብ ቀን መፈንቅለ መንግስት ያደርጋሉ ብዬ አስባለሁ። ከዚህ ቅጥረኛ የአማራ ፋኖ ጋር ሆነው ወደ 4 ኪሎ ይሄዳሉ ብዬ አስባለሁ። እየሰሩ ነው፣ በከፍተኛ ደረጃ እየተነቃነቁ ነው። ለዚህ ነው በቅርቡ በአሜሪካን እገዛ በአብይ አህመድ ላይ መፈንቅለ መንግስት ይደረጋል ብዬ አስባለሁ። ሌላው አዲሱን የፋኖ አደረጃጀት የሚደግፉ በሙሉ ዲቃሎች ናቸው። ወይ የትግራይ ወይ የኦሮሞ ወይ የኤርትራ፣ በተለይ ኤርትራና የትግራይ ዲቃሎች ናቸው። ተሳዳቢዎችም ምንም ሁሉም ወይ ሙሉ ትግሬ ናቸው፣ ሁለቱም ትግሬ አንድ ስለሆነ፣ ወይ ደግሞ ግማሽ ትግሬ ናቸው። ስለዚህ አሁን አዲሱን አደረጃጀት በሙሉ እየደገፈ የምታዩት የዲቃላ ስብስብ ነው። ዲቃላ ነው፣ ዲቃሎች ናቸው፣ አማራዎች አይደሉም ብዬ ላሳስብ ፈልጋለሁ። ሌላው ኢትዮጵያ ውስጥ የተጀመረው አመፅ የሐኪሞች አመፅ በ230 የትግሬ ዶክተሮች የተጀመረው አሁንም ከገባችሁ ቲዲኤፍ ቀነስን ብለው 16670 አካባቢ ነው። እንደዚህ ቁጥሩን አላቅም ገብተዋል። እዚያ መሳሪያ ታጥቀው እየጠበቁ ነው። አመፅ ነው የሚፈልጉ፣ ትንሽ ክብሪት ነው የሚፈልጉ። አማራ ከሚመጣ ከኦነጋውያን ጋር ሆነን ስልጣኑን አብይን መተን ወይ ደግሞ እንይዛለን። ይሄን ያደርጉታል። ሁለቱ ትግሬዎች አንድ ናችሁ ስል እምቢ አላችሁ። ተፈራ ማሞ የሚባል ውዳቂና ሌሎቻችሁ ግን እዚያ እናሰለጥናል እያታለሏችሁ ነው። ሚስቱ ኤርትራዊ ስለሆነች ተፈራ አብሮ ነው የሚሰራው። ኤርትራና ትግሬ አንድ ነው ብያቸዋለሁ። አድዋ ቲፒኤልኤፍ እና ኢፒኤልኤፍ አንድ ናቸው። ጌታቸው አሰፋና ጌታቸው ረዳ የተለያዩ ናቸው። ጌታቸው አሰፋ ህወሓትን፣ ጌታቸው ረዳ ዲሞክራሲያዊ ፓርቲ መስርቷል። ስለዚህ ኢትዮጵያ ውስጥ የተጀመረው ንቅናቄ እንቅስቃሴ የትግሬዎች ወደ ስልጣን የመምጣት እቅድ ነው። ለዚያ ነው ያንን ስንመታባቸው ልደቷ እያሉ ለሰኔ 30 ጠርቷል። ተነሳ የመንግስት ሰራተኛ፣ የኢትዮጵያ ህዝብ ገበሬው ማዳበሪያ ያጣ፣ ከተሜው እዚህ ዲያስፖራው ደግሞ ሶሻል ሚዲያ ላይ ቀስቅሱ ምናምን ያላችሁ በትግሬ በኩል ቢቀሰቀስ ይነቃብናል በሚል ልደቱ በተባለ አንዳንድ ደደብ አማራ ስላለ በዚያ ደደብ ዲያስፖራ አለ። ልደቱን ከፊት አሰልፈው የመጡ እነሱ ናቸው እና ይህን ንቅናቄ መደገፍ የለብንም ለማለት እወዳለሁ። ሌላው ጌታቸው አሰፋና ሞንጆሪ ነው 10 ነው ከሌላ 8 የህወሓት አባላትና መሪዎች ጋር ሆነው የዛሬ 3 ዓመት ፓስፖርታቸው ስለተቃጠለ በሱዳን ፓስፖርት ወጥተዋል። አብዱራህማንን የሱዳን መንግስት አንዳንድ ብርጌድ አዋጠው ሻቢያና ሳምሪ ጦር ስልጣን ያመጡ እነሱ ናቸው። አሁን ግን ስታሊን የሚባል አንድ አርሶ አደር ሲሄድ፣ ወልዳ የሚባል ሰው ሲሄድ አያቸውት። ጌታቸው እዚያ መሆኑን ህወሓት እንቅስቃሴዋን አብይ አህመድ እንዳላገዳት ዓለም አቀፍ ሽብርተኛ ነች። መሪዎቿ ግን ጥፍር ሲነቅል የነበረው ሰውዬ እየተንቀሳቀሰ ነው። ወርቋይተን የተባለን ጀግና ግን ትግሬዎች ሲያሳዱት ነበር። ከኔ ጋር አይታችኋል። በዓይኔ አይቻለሁ ምን ያህል ጭራቆች እንደሆኑ። ባናቱ ዘግዝቄ ነው ትግሬን ያባረርኩት። እንደውም ሰውየውን አክብሬው ቤቱ ስላለ ውጭ ወጥቼ ነው የዘቀዘቁት፣ እያሯሯጥ ጫማውን እስከሚወልቅ ድረስ። ያን ሁሉ ትግሬ ማለት ግሪሳ ነው ትግሬ። እኔ የአማራይቱ ልጅ ባናቱ እግሩን እያጠፍኩ ነው እየዘግዝቄ ያባረርኩት። ካሜራ ምናምን አያገባኝም። ነድቼ እወጣለሁ ከጀርመን። ማናባቱ ይዘኝ የጀርመን ፖሊስ ነው ሊዘኛች፣ እንደውም ገለው ነበር። ምክንያቱም የቴክኖሎጂ ከፍ ያለ ሀገር ስለሆነ ላይ ሊይዙ ይችላሉ ብዬ ነው እንጂ ሰምጥቄው ነበር። ምን አንገቱን ቆልምሜው ልሄድ ነበር። በዚያ ደረጃ ትግሬ ሲያሳድድ ይቀሰናል። እኛ ግን ጌታቸው አሰፋን ማሳደድ አለብን። ስብሐት ነጋ እኮ እዚህ ነው ያለው። ይሄ የአማራ ዲያስፖራ ምትለ ኢትዮጵያ ዲያስፖራ እንኳን በትግሬ ላይ ሊወረውር በትግሬ አስክሬን ላይ ትግሬ አስክሬን ሲያይ ይቀዝም በሱሩ ላይ የሚሸናሽን እንትን ፈሪል። ስለዚህ ጌታቸው አሰፋና ሞንጆሪ ነው ከሀገር ወጥተዋል ነው። ልጆች ለምን አስፈለጉ? ለአስተርጓሚ ሕክምናም አለበት። ግን ድሮ የመለመላቸውን ለነዘመነ ያለው ደግሞ እዚህ ያሉት ያንን ይዞ ዓለም አቀፍ ድጋፍ ከአሜሪካን ጋር ተነጋግረው አብይን ለመምታት ነው እና ወደ ስልጣን ቀድሞ ለመምታት ከለማ መገርሳ ጋርም እዚህ ይገናኛሉ።
አሁን ወደ ሳውዲ አረቢያ ይሄዳሉ፣ ከዚያ ቀጥታ አውሮፓ ይሄዳሉ፣ ከዚያ አሜሪካ ይመጣሉ። እነዚህ ስናገኝ ግን ጌታቸው ረዳን በመደገፍ ጌታቸው አሰፋን መቃወም ያስፈልጋል። አቦይ ስብሃትን በሄደበት ማሳደድ፣ ገዱ አንዳርጋቸውን፣ ልደቱ አያሌው እነዚህ መሳደድ ነው ያለባቸው። ልደቱና ገዱ እኮ መከሰስ ነበረባቸው። ልደቱ ማለት እኮ በ97 ምርጫ የአዲስ አበባን ወጣት መስቀለኛ መንገድ አድርጎ ያስጨፈጨፈ ወራዳ ካድሬ። ለዚህ ነው አሁን ሰኔ 30 እንገናኝ የሚል። ይህን መስማት የለባቸውም። ኢትዮ ፎረም እኮ በቀን አንዴ ነበር የሚሰራው 20 ደቂቃ። አሁን እኮ 4 ጊዜ እየወጣ ነው። ቅስቀሳውን ቀጥሏል። አልሰማችሁም እንደ የትግሬ አባት ነኝ ብሎ ዶክተር ልጅ ያለች ልጆቿ ዳቦ የሚበሉት አጥተው ሲያለቅስ ውሸት እኮ ነው። ቅስቀሳ ነው። ህዋቶች እኔን አጠፋለሁ ወንድም እገላለሁ የምትሉ የዘላለማዊ መቃብራችሁን እየቆፈርኩላችሁ ስለሆነ ነው። እኔን ማግኘት አችሉም። ሞክራችኋል፣ አችሉም። ነገም ልትሞክር ይችላል፣ አይታወቅም። ግን መፍራት የለባችሁ። የኔን ወንድሜን ወስደህ ስጋውን እየከተፍክ እኮ ፖለቲካ አቁም ብትለኝ አላቁም። ፊደል ልትመጣ ትችላል። የሚቆም እንዳይመስልህ አቀጣጥለ ነው የምንቀጥለው። የኛ ደግሞ እንደ ለፍየል ጥበቃ እኮ ከሳውዲ አረቢያ አንፊት ተደርጎ የተላከ ምሬ ወዳጆ የጦር ጀነራል አድርገን ሲሾም ነው እኛ የወደቅ ነው። 25 ዓመት ያለው የጦር ልምድ ያለውን ፋንታውን ሙሐባን አባረህ ፍየል ጠባቂው ስታስቀምጥ ያኔ የተመለመለ መሆኑ ማወቅ ነበረብህ። ታርቆ ነበር እኮ ከአብይ መከላከያ ጋር ከአብይ ጋር እኮ ታርቆ በኋላ ኦነግ መጣብኝ ሆነ ሸፈትኩ የሚል ሁሉም ካስመታ በኋላ የወሎን ወጣት ትጥቃቸውን ካስወረደ በኋላ ተመልከት። ምሬ የሚባለው ከጦርነቱ በኋላ እኮ ሳውዲ አረቢያ ሄዷል በመኪና። የዚያ ሁሉ ሰንሰለት ደግሞ የወልቃይትና የአድዋ ትግሬዎች ናቸው። እንዴት አለፈ ሰው? እንዴት አልገደሉትም? እንዴት አላሰሩትም? እንዴት አልከተፉትም? እንዴት አልቆረጡትም? የራሳቸው ምን ስለነበር ዘመነ ካሴን አትንካብኝ እያልክ ጎጃሜ ወይ ድሮኑን ምረት ወይ ዘመነን ምረት። ምዕራብ ጎጃሙ ይዞ አሁን ለምስራቅ ጎጃም አይሰጥም። ሰሜን ጎንደሩ ለደቡብ ጎንደር አይሰጥም። ሰሜን ወሎ ለደቡብ ወሎ አይሰጥም። እውነተኛው አማራው እዚህ ጋር ያለው ነው። ያ የተቀላቀለ አገው ምናምን ኦሮሞ ምናምን ያለበት ትግሬ ሻቢያ። ስለዚህ የቀን ሰራተኛ ጀነራል አድርጋችሁ የጦር መሐንዲሱን ፋንታውንን ሙሐቢን ከገፋው ወሎዬ ከስራ 100 ተራሮች 100 ቀበሌዎች ዘመቻ አንድነት የሚባለው ትግሬዎች እንደ ጀነራል ምግብ የመሩት ቆራጥ የአማራ ፋኖች የተፈሩ 4 ኪሎ እንድንሄድ ይከላከሉናል የተባለው የተገደሉበት እንደነመዝገቡ ያሉ የጸዱበት እንደነ መንበሩ ያሉ የጸዱበት እንደነ ኮሎኔል ማን ነው ጌታውን ምናምን የሚባለው የጸዱበት ነው። ይሄን ማወቅ አለባቸው። ይሄ ደግሞ እነ ተፈሪ የተባለው አዲሃን ብለው ከዘመነ ጋር ደፍጠው አስመራ የነበሩ በክልሉ መንግስት የምንሻ ዘርፍ ኃላፊ ተብለው የክልሉ ቢሮ ኃላፊ የነበሩ አሁን ደግሞ አብይ ልኳቸው ምዕራብ ጎጃም ፋኖ ውስጥ የገቡ ያገው ፋኖ የቀላቀሉ ዛሬውን ምስራቅ ጎጃሙን እያሰሩ ነው፣ እየገደሉ እየጨፈጨፉ ነው። ዋና ፋኖች እየመቱ ያሉና ተፈሪ ናቸው። የግንዶይ ሰዎች እኮ ታስረዋል። የጁቤ ሰዎች እኮ ታስረዋል። አታለው ወስራቸው ምስራቅ ጎጃም ብቻ አማራ ብቻ ስለሆኑ በጀቱ 80% የሚወስዱ እነሱ ናቸው። ይሄንን ምስራቅ ጎጃም መነሳት አለበት። የምስራቅ ጎጃም ፋኖ መደራጀት አለበት። የጎጃም ፋኖ የምስራቅ ጎጃም ፋኖ መጠናከር አለበት። ዱሽቃ ሊታጠቅ ይገባል። ምዕራብ ጎጃሙ ነው ሁሉን ነገር የያዘው። ይሄ ያገውና የኦሮሞ ክልክል ከትግሬና ከሻቢያ ጋር እንሰራለን የሚለን ይሄ ነው። ከነዘመነ ሰፈር ጀምሮ ስለዚህ ዘራፊውና ጨፍጫፊው ህወሓት ትግሬ በብርቱካን ሚደቅሳ ብቻ ፊርማ አይደለም መታገድ ያለበት። ጠቅላይ ሚኒስትሩ ህግ ማውጣት አለበት።